የማይቻልበት ኮንዲሽን አለ። ያው ሪስክ አለው። ኦኬ ተመልሶልኝ። ቴንክ ዩ። ሌላ ጥያቄ አላችሁ? እሺ። እና እንደዛ ነው ማለት ነው። ለዛ ነው ብዙ አሁን ለምሳሌ ብዙ እንትን ካያችሁ አሁን እኔም ላይክ ብዙ እየለቀኩላችሁ ቻርት አናሊሲስ ምናምን ዊክሊ አናሊሲስ እየለቀኩላችሁ ነው። እነዚህ ፐርሲቭ እንትኑ እንትን ስላልሆነ ነው ማለት ነው። ለዛ እንትን በሚሆንበት ሰዓት ላይ ሬጉላርሊ መለቅላችሁ ይሆናል። ግን አሁን ላይ ምን አስቤያለሁ መሰላችሁ? ስትራቴጂያችንን በተለይ አዲስ ለሆናችሁ ፕሮባብሊ በጣም ይጠቅማችኋል። ምን እናደርጋለን ከዚህ በኋላ ፕሮባብሊ ብዙዎቻችሁ አሁን ይህንን ስላልኳችሁ ለትንሽ ጊዜም ቢሆን ትሬዲንግ ላይ ቀዝቀዝ አደርጋችሁት ከዛ ስትራቴጂያችሁ ላይ እና ያላችሁ እንትን ላይ በደንብ ትሰራላችሁ ብዬ አስባለሁ። ባላችሁ ታይም በጠቅላላ ማለት ነው። ለዛ ያንን እንድታደርጉ የሚረዳችሁ ደግሞ ምን አደርግላችኋለሁ መሰላችሁ? ከዚህ በፊት ላይክ ዊክሊ አናሊሲስ እንደመለቅላችሁ አሁን ደግሞ ላይክ በሳምንት አንዴ ምን እለቅላችኋለሁ? በሳምንቱ ማድረግ ያለባችሁን ነገር እለቅላችኋለሁ ማለት ነው። ማለትም ከዚህ በፊት ወደ ኋላ ትመለሱና ኦርደር ብሎክ አሁን ለምሳሌ የዚህ ሳምንት ታስክ 10 ኦርደር ብሎክ ዲተርማይን ማድረግ ሊሆን ይችላል። ወይም ደግሞ ፌር ቫልዩ ጋፕ ዲተርማይን ለማድረግ ሊሆን ይችላል። ወይም ዌይኮፍን ዲተርማይን ማድረግ ሊሆን ይችላል። ብቻ ያን እንትን እላችኋለሁ ማለት እሰጣችሁና ከዛ ምን ታደርጋላችሁ? ባይ ዘ ኤንድ ኦፍ ዘ ዊክ ያንን ነገር ፈልጋችሁ ትሰራላችሁ ማለት ነው። ከዛ በሚመለስበት ሰዓት ላይ እናንተ አሪፍ ለመሆን ማለት በተለይ አዲስ ለገባችሁት በጣም የሚጠቅማችሁ ይመስለኛል። ከዛ እንደዛ እናደርጋለን ማለት ነው። ያው ግሩፑም ዝም እያለ ስለሆነ እሱንም እንትን ለማድረግ ምን እናደርጋለን? እንደዛ እናደርጋለን ማለት ነው። ታስክ ሰጣችኋለሁ ዊክሊ ታስክ። ከዛ ያንን ዊክሊ ታስክ ትሰሩና የሚያስፈልግ ከሆነ እሱ ላይ ዲስከስ እናደርግበታለን። ካልሆነ ደግሞ በቴክስት ደግሞ ዲስከስ አድርገን የምናልፈው ከሆነ እናልፋለን ማለት ነው። በዚህ ላይ ጥያቄ ያላችሁ? ከዛ እንደዚህ አድርገን ነው ወደፊት እንትን የምንለው ማለት ነው። ላይክ እስከሚረጋጋ ድረስ እንደዛ የምናደርግ ይሆናል። ኦኬ። ሌላ ሰው ጥያቄ ከሌላ አጭር ጥያቄ የአሁኑ እንትኑ ኢሹዋችን ላይ የዚህ ታሪፍ ኢሹ ላይ ኦልሬዲ 90 days which is ለሶስት ወር ኤክስቴንድ ተደርጓል ይሄ ጉዳይ። ሶ በዛ ምክንያት ማርኬቱ ሐሙስና ዓርብ ምናምን ስቴብል አድርጎ ነበር። አሁን ዛሬ ግን ቮላታይል ሆኗል ወይም ደግሞ አንኤክስፔክትድ አንፕሬዲክቴብል ሆኗል እና ምን የሰማው ነገር አለ ወይስ የዛው የታሪፍ ኢፌክት ነው ብለህ ታስባለህ? ያው ልክ እንዳልኩ ላይክ ፐርሲቭድ ነው። ታሪፍ ብቻ አይደለም ላይክ ሰው ፐርሲቭ ያደረገው ነገር ነው። አሁን ለምሳሌ አሜሪካ ዊክ ነች ብሎ የሚያስብ ከሆነ በዚህ ታሪፍ ምክንያት ስለ ታሪፉን ስላነሳችሁ በላይክ ዎል ስትሪት ምናምን ላይክ ትልልቅ ትሬደርስ እንደዛ ብሎ ፐርሲቭ የሚያደርጉት ከሆነ እኛ አሁን ቴክኒካል ብቻ ነው አይደለ ትሬድ እያደረግን ያለ ነው። ፈንዳሜንታል ላይ እንደዛ አለ ማለት ነው። ዛሬ አክቹሊ ምን እንዳለ አላውቅም። የሚያካለ ሼር ሊያደርገን ይችላል ዛሬ ምን ተፈጥሮ እንደሆነ። ግን ፕሮባብሊ እንደዚህ ፐርሲቭድ የተደረገ ነገር ኖሮ ነው የሚሆነው ማለት ነው። ኦኬ ቴንክ ዩ። እና አሁን አዲስ የገባችሁት ላይክ ጥያቄ ያለባችሁን በጠቅላላ ሼር አድርጉና ጥያቄዎቻችሁን ልመልስላችሁ። የአንደኛውና የሁለተኛው እንትን ሪከርዲንግ የለም ያደረግነው ማለት ነው። ሪከርድ ማድረግ አልጀመርንም ነበር። ለዛ ፕሮባብሊ ብዙ አምልጧችኋል ብዬ አስባለሁ። ለዛ ጥያቄ ካለባችሁ ፍሪ ሆናችሁ ጠይቁኝ፣ ምንም ነገር እመልስላችኋለሁ። በተለይ መጀመሪያ ላይ ምናምን ያላችሁት ደግሞ ብትሆኑ በጣም አሪፍ ነው። ምክንያቱም እንድናልፈው ምናምን እንትን እንዲል እንደዛ ብናደርግ አሪፍ እና የፈለጋችሁ ጥያቄ መጠየቅ ትችላላችሁ። በቴክስትም መጠየቅ ትችላላችሁ ከፈለጋችሁ። እሺ ትንቢት። እሺ ሰላም ናችሁ አይደል? አለን እግዚአብሔር ይመስገን። ምንድነው መሰለህ ሰሞኑን ማርኬት ላይ ያየሁት ያለው ነገር ሰሞኑን ብቻ አይደለም እዚህ ከጀመርኩ ጀምሮ የዋይኮፍ ቴዎሪ አሮኑ ለእኔ ይሁን ሁላችሁም ይሁን ብቻ ከኔ ጋር እየሄደ ይሁን አይሁን አላውቅም፣ እየሰራልኝ አይደለም። ለእኔ ቢሰራ በዚህ ወር
በዚህ ወር ጭራሽ ነው አላየሁበት ብዙ ፔሮች ስለማላይ ሊሆን ይችላል አሮ ነው ብቻ 3 ወር 2 ወር ሊሆን ነው እዚህ እንትን ውስጥ ከገባሁኝ 3 4 ሲሰራ ነው ያየሁት አንድ ፔር ላይ ማለት ነው ኢሲኤምሲ አይሲቲ ነው የምጠቀመው ባለፈው ማወርተናል አታይቼ ነበር እንደውም ልክ ነው በየቀኑ በሚባል ደረጃ ኢንተር ያገኛሉ ይሄ በጣም ሪስክ የሚባል ሳይሆን ስቴብል የሆነ ማለት ነው ኢሮን ብቻ ነው ትሬድ እያደረኩ ያለሁት በደንብ እያገኘሁ ግን ዋይኮፍ አቁ እንዴት እንደሆነ አልገባኝም ብቻ አንተ ዋይኮፍን ብቻ ነው የምትጠቀመው ወይስ ኢሲኤምሲን ብቻውን ተጠቅመህ ትገባለህ ወይስ አንድ ላይ ካልመጡ አትገባውም ኢንተርቪው ላይ ማለት ነው እኔ አውት ትሬድ ማድረገው ልክ እንዳሳያችሁ እና ልክ እንዳሳያችሁ ላይክ ዋይኮፍን ልክ አሳ ኢንትሪ ክራይቴሪያ ነው የምትጠቀመው ኢንትሪ ክራይቴሪያ ማለት ነው እና ልክ እንዳልኳችሁ ሜንሊ ትሬድ ማድረገው ጎልድ ዩኤስ30 እና ናስዳቅ ነው እና ሜንሊ ቤስ የሚያደርገው ዋይኮፍ ማለት እኮ ኦልሞስት የስማርት መኒ ኮንሰፕት ኦልሞስት ፋዘር እንደማለት ነው ማለት ነው ዋይኮፍ የነበረው ላይክ ከዛሬ 115 ዓመት ምናምን በፊት ነው እና የዋይኮፍ ቴዎሪዎች ናቸው ኤስኤምሲ ማለት ነው ዋይኮፍ ላይ ማኒፑሌሽን አለ አይደል ኤስኤምሲ ላይ ምን አለ ሊኩዊዲቲ አለ ሊኩዊዲቲ ፑልስ አሉ አይደል እና ዋይኮፍ ኦልሞስት ከኤስኤምሲ ጋር በጣም ተመሳሳይ ነገር ናቸው በጣም ትንሽ ነገር ነው የሚለያዩት ማለት ነው ኦልሞስት አይለያይም እንደውም ማለት ነው ማኒፑሌሽን ከዛ አኪሙሌሽን እና ዲስትሪቢዩሽን ምናምን አይሲቲ ያስተምረዋል ላይክ ዋይኮፍ ሊትራሊ ዋይኮፍ ብሎ ባይሆንም አይሲቲ ያስተምረዋል እናም ደግሞ ሌሎችም ትልልቅ ትሬደሮች ያስተምሩታል ዩቲዩብ ላይ ማለት ነው እና ዋይኮፍ ላይክ በጣም የሚሰራ ነገር ነው ግን ፕሮባብሊ ለአንተ ላይሰራልህ ቀርቶ ሊሆን ይችላል እና እንደዛ ደግሞ ላይክ ይፈጠራል ምክንያቱም አሁን ለምሳሌ ለአንድ ሰው የሚሰራ ስትራቴጂ ለአንድ ሰው ላይሰራ ይችላል ከባህሪም አንጻር ምናምን ማለት ነው ከትዕግስት ምናምን አንዳንድ ስትራቴጂዎች ትዕግስት የሚጠይቁ ሊሆን ይችላሉ አንዳንዶቹ ደግሞ ላይክ ኩዊክ ኤክስኪዩሽን ሊመጣላቸው የሚችሉ ሊሆን ይችላሉ ማለት ነው ለዛ ካንተ ጋር ሳይዋሃድ በደንብ ቀርቶ ሊሆን ይችላል ግን በጣም ትልልቅ የሚባሉ ትሬደሮች የሚጠቀሙት በጣም ብዙ ትሬደሮች ይጠቀማሉ ማለት ነው በተለይ ደግሞ አሁን በጣም የሚመሳሰለው ትሬደር ሰሞኑን ቼክ እያደረኩ ነበረና ካስተዋላችሁ ፎቶ የሚባል ትሬደር አለ እና ፎቶን የሚባል ትሬደር አለ ዩቲዩብ ላይ ማለት ነው እና ሞስትሊ የሚጠቀመው ልክ እኔ እንዳሳየዋችሁ ስትራክቸር መጀመሪያ ስትራክቸራችንን እንትን አድርገን ከዛ በኋላ ስትራክቸራችንን ካየን በኋላ ሎወር ታይም ፍሬም ላይ ወርደን ሎወር ታይም ፍሬም ላይ ያለውን ነገር አይተን ከዛ ዋይኮፍ አይተን አሰ ኢንትሪ ክራይቴሪያ የምንጠቀመው ዋይኮፍን ነው ማለት ነው ለዛ ላይክ ኢት ዲፔንድስ ግን እኔ እንግዲህ ላይክ ስንት ዓመቴ ነው ዋይኮፍን መጠቀም ከጀመርኩ በጣም ብዙ ዓመት ሆኖኛል ላይክ 3 ዓመት 2 ዓመት በላይ ሆኖኛል እና እኔ እስካሁን ድረስ የምጠቀመው ዋይኮፍን ነው ግን ፕሮባብሊ የሚሆነው ካንተ ጋር ፊት ሳያረቅ ቀርቶ ሊሆን ይችላል ግን አንተም አሁን ለአንተ የሚሰራልህን ካገኘህ እና ላይክ ኤስኤምሲ ላይ ኤጅ ከሰጠህ ያ ነገር በጣም አሪፍ ነገር ነው ማለት ነው ዋናው ኤጅህን ማግኘት ነው ኤጅ ልክ እንዳልኳችሁ ምንድነው አሁን ለምሳሌ 10 ወይም 100 ትሬድ አድርገን እንበልና 70ውን ራሱ ሎስ አድርገን ግን ሪስክ ሪዋርዳችን እንበልና ላይክ 1 2 3 ምናምን ከሆነ ምንድነው የሚሆነው ስቲል በጣም ብዙ ፕሮፊት ላይ ነን አሁን ምን ሆኖ at the end of the 100 trades ማለት ነው ለዛ እምላችሁ ምንድነው ኤጃችንን ፋይን ማድረግ ነው ምን የትኛው ሪስክ ሪዋርድ ነው የሚሆነኝ ከ10 ከ20 ትሬድ ምን ያህል ሎስ ባደርግ ነው እኔ ፕሮፊታብል ሆነው ምናምን የሚለውን ነው እንጂ ላይክ ሬጉላርሊ አሁን ለምሳሌ ዛሬም ነገም ከነገ ወዲያም ኮንሲኩዌቲቭሊ እንትን መጠበቅ አይደለም ማለት ነው ላይክ ዊን መጠበቅ ብቻ አይደለም ማለት ነው ግን ኤጅ እስካለን ድረስ ልክ ቀደም እንዳልኳችሁ ካሲኖ ቤቶቹ ይበላሉ አይደለ በትልቁም ይበላሉ በትንሹም ይበላሉ ግን at the end of the day ማንም ያሸነፈው እነሱ ናቸው የሚያሸንፉት ያ ሆነበት ምክንያት ለምንድነው ኤጅ ስላላቸው ማለት ነው ወይም ደግሞ እነሱ ከማርኬቱ አድቫንቴጅ አላቸው እኛም ከማርኬታችን አድቫንቴጅ አለ አሁን ለምሳሌ 33% አኪዩሬሲ with እንበለና 1 to 3 risk reward ከሆነ ያ የኛ ኤጅ ነው ማለት ነው ገባ
ለዛ ኤጃችንን መፈለግ ነው ማለት ነው። ዋናው ነገር ስትራቴጂያችን ላይ ኤጃችን ምንድነው የሚለው ማወቅ ነው። ለዛ ማርኬቱ ላይ ስንገባ ይሄ ነው አድቫንቴጅ ብለን በዛ አድቫንቴጅ መሰረት ትሬድ ማድረግ ነው ማለት ነው። እና ሌላ ጥያቄ ካላችሁ ጠይቁኝ። እና ደግሞ ልክ እንዳልኳችሁ ላይክ ዋይኮፍ ላይ እና ፒዋይ ላይ ቪዲዮ እየሰራሁላችሁ ነው። በዚህ ሳምንት ልጨርስ ይመስለኛል። ያለፈው ሳምንት ጨርሷለሁ ብዬ አስቤ ነበረ፣ አልጨረስኩትም። ግን በዚህ ሳምንት እንደምንም ብዬ እስከ እሑድም እስከ ቅዳሜም ድረስ ጨርሼ ለመላክ እሞክራለሁ። በጣም ረዘም አድርጌ ነው እየሰራሁላችሁ ያለሁት። በእርግጠኝነት ወደ 30 ደቂቃ 40 ደቂቃ አንድ ሰዓትም ሊሆን ይችላል አንዱ ቪዲዮ። እዛ እንደዛ ነው የሚሆነው እና እሱ በደንብ የሚገልጽላችሁ ይመስለኛል። እሺ እድል ጠይቂ። እሺ ቴንክ ዩ። ድምጽ ይሰማል? አዎ ይሰማል። ኦኬ ጉድ። ሶ ዳጊ ላንተ ያለኝ ጥያቄ ምንድነው? አሁን ስለ ስቴፖቹ ስታወራ ነበረ እና ቪዲዮ አለው ይሄ ስቴፖቹ ከዚህ በፊት የሰራሃቸው ቪዲዮዎች አሉ? ቢኮዝ ስላገኙ ማለት እስካሁን አላገኘሁትም። ሞጁሎቹን ጨርሰሻቸዋል? ኖ ግማሽ ላይ ነኝ። አዲስ ገበኝ እኮ ለዛ ነው ላይክ አሁን ያልኩሽ ስቴፕ መጨረሻ ላይ ነው። አሁን መጀመሪያ ላይ ያለው እያንዳንዱ ሞጁሎች ምንድነው እያንዳንዱ ኮንሰፕት ነው ዲስክራይብ የሚያደርጉት አይደል? ለዛ መጨረሻ ላይ ደግሞ አንድ ላይ ሆኖ እንዴት አድርገሽ ትሬድ እንደምታደርጊ ያሳያል። ከመጀመሪያው ጀምሮ ቶፕ ዳውን አናሊሲስ ምናምን አለው። ከዛ ደግሞ ፕላስ ደግሞ ላይክ ላይቭ ሴሽኖች ላይ ቶፕ ዳውን አናሊሲስ እንሰራለን ፔሮች ላይ ማለት ነው መርጠን። ለዛ እነሱም አለ። ከዛም ደግሞ ወደፊትም የምንሰራ ይሆናል። ቶፕ ዳውን አናሊሲስ አንድ ላይ የምንሰራ ይሆናል። ምን ችግር የለም። ኦኬ ቴንክ ዩ። እሺ የኮንሰፕት ጥያቄ ካላችሁ ኮንሰፕት ጥያቄ ብትጠይቁ እንዴ ያልገባችሁ ነገር ምናምን ከእንትኑ ምናምን ብትጠይቁኝ አሪፍ። ኦኬ ከዛ በፊት አንድ ነገር የፕሮፊታችን እንዴት ነው ፕሮቴክት የምናደርገው የሚለው ነገር ላይ ሳይኮሎጂ ኢኩዌሽን ነው እና ብዙ ጊዜ አሁን ለምሳሌ $200 ምናምን ፕሮፊት ከሰራው በኋላ ሞር ሰራለው ብዬ ሄዶ እቀጥላለሁ እና እንደን ፋይናሊ ግን ያለውንም ነው ይዤ በኔጌቲቭ መውጣውና እንደዚህ አይነት ይሄ አግሬሲቭ ትሬደር ወይም ደግሞ ይሄ ሪቬንጅ ትሬደር የሚባለው አይነት ባህሪን ብዙ እንትን ማለት አልቻልኩም እና ለዚህ ቤስ ሶሉሽን ምን ይመስላል? ምን አይነት መንገድ ብጠቀም ሚኒማይዝ አደርገዋለሁ ይሄንን ቢሄቪየር? እሱ አሁን ልክ እንዳልኩ ነው ኤጅ ማለት ነው። አሁን አንተ ጠይቀኝ ኤጅህን መፈለግ ማለት ነው። ማለትም ያ ማለት ምን ማለት ነው? አሁን ለምሳሌ ጋምብለር እና ካሲኖ ብንወስድ ጋምብለሩ እንዴት ነው የሚያስበው? በላለው ነው ጨምሬ ቤት ባደርግ ኖሮ የተሻለ በላ ነበር ምናምን የሚለው ነው። ግን አንድ የተሻለ ካሲኖ ደግሞ ምንድነው የሚያስበው? ከመቶ ትሬዱ ከመቶ ሰው መጥቶ ጋምብል ካደረገ በኋላ የሆነ ፐርሰንት እንዳለው ነው የሚያስበው ማለት ነው። እዛ ያንን ለማድረግ አንደኛ ትሬዱን ስንገባ ማሰብ መቻል አለብን። የቱ ጋር ነው የምወጣው፣ የቱ ጋር ነው የምገባው። ትሬድ ኢንትሪ ክራይቴሪያ ሊኖረን ይገባል፣ ኤግዚት ክራይቴሪያ ሊኖረን ይገባል። ከዛ ደግሞ ኦን አቨሬጅ በየትሬዱ ልንወስደው የሚገባው ሪስክ ሪዋርድ ይኖረናል ማለት ነው። ማለትም አሁን ለምሳሌ ራንደምሊ አይደለም ሬንጅ አለው ሪስክ ሪዋርዳችን ማለት ነው። የምንገባበት ኢንትሪ ክራይቴሪያ አለ፣ የምንወጣበት ኤግዚት ክራይቴሪያ አለ። ይህን ሜንሊ ትሬዲንግ ኢን ዘ ዞን የሚለውን መጽሐፍ ብታነቡት በጣም ዲስክራይብ ያደርግላችኋል ማለት ነው። ሳይኮሎጂ ላይ በጣም ትልቅ ከሚባሉ መጽሐፎች መካከል አንደኛው ነው ትሬዲንግ ኢን ዘ ዞን ማለት ነው። እና እኔም ሪስክ ማኔጅመንት ሞጁል ላይ በደንብ ካያችሁት እሱ ላይ ነው ሜንሊ ፎከስ አድርጎ ላይክ እሱ ነው አሰጋይድ ራሱ ተጠቅሜ የሰራሁላችሁ ማለት ነው። ከሱ የተሻለ መጽሐፍ የለም እኔ ካየሁት እስካሁን ድረስ ማለት ነው። ለዛ እሱ ላይ እንደሚለው ምንድነው ኤጃችንን መፈለግ፣ እኛ ከማርኬቱ አንጻር የተሻለን የሚያደርገን ኤጅ ማለት ነው። ማለትም አሁን ለምሳሌ ከ10 ትሬድ $200 ከሆነ ካለን አካውንት አንጻር የምናገኘው አት ዘ ኤንድ ኦፍ 10 ወይም አት ዘ ኤንድ ኦፍ 50 ትሬድ ማለት ነው የምናገኘው $50 ወይም ደግሞ $100 ከሆነ እናውቃለን ኤጃችንን ማለት ነው። ያ ኤጃችን ነው ማለት ነው። ለዛ ምንድነው ማድረግ መቻል ያለብን ማለት ነው? ኤጃችንን አውቀን ያንን ኤጅ መጠቀም ነው መቻል ያለብን ማለት ነው። ያንን ኤጅ ደግሞ ለማወቅ የሚያስችለን ምንድነው? በደንብ አድርገን ባክቴስት ማድረግ ማለት ነው። ባክቴስት ስናደርግ ኤግዚት ክራይቴሪያችን ይገለጽልናል፣ ኢንትሪ ክራይቴሪያችን ይገለጽልናል። ለዛ
ኤቭሪቲንግ ይቀላል ማለት ነው። ገባችኋል? ለዛ ገስ የምናደርገው ነገር የለም ማለት ነው። አሁን ለምሳሌ ሳሉት አንድ ሮቦት የሆነ ልክ እንደ ሮቦት ነው ትሬድ ማድረግ ያለብን በሌላ አቋራጭ ማለት ነው። ማለትም የምንወጣበትን ሴት ካረጋችሁለት ለዛ ሮቦት ማለት ነው የምትገቡበትን ሴት ካረጋችሁለት በምን ያህል ብር ትሬድ እንደምታደርጉ ሴት ካደረጋችሁለት እና ደግሞ የሆነ አሁን ለምሳሌ 33% አኪሬሲ ያለው ቴስት ስታደርጉ ያ ሮቦት ማለት ነው በዛ ሴት ኦፍ ኮንዲሽን ማለት ነው። ለዛ ከዛ በ50 ነው አይደለ ያንን ሮቦት ሜዥር ያደረጋችሁት። ከዛ 50 ሜዥር ካደረጋችሁት በኋላ ከዛ 50 ትሬድ በኋላ ትሬድ ብታስደርጉት ያንን ሮቦት ከዛ 50 ትሬድ በኋላ የሚመጣላችሁ ሪዛልትን ታውቁታላችሁ ማለት ነው። ገባችኋል? ለዛ ምንድነው ማድረግ ያለባችሁ ማለት ነው ሴት ኦፍ ኮንዲሽናችሁን ማወቅ በቃ ምንድነው ምን ሲኖር ነው መግባት ያለብኝ ምን ሲኖር ነው መውጣት ያለብኝ ምናምን የሚለውን በባክ ቴስቲንግ ታውቁታላችሁ። ልክ እንደ ሮቦት ማለት ነው። ልክ እንደ ሮቦት እንደሰጠሁት ኤግዛምፕል ማለት ነው። ከዛ ምን ታደርጋላችሁ ያ ነገር ካልመጣ ትሬድ አታደርጉ መጀመሪያ አትገቡ። ከዛ ደግሞ ያ ነገር ካልመጣም ድጋሚ አትወጡም ያንን ትሬድ ማለት ነው። ገባችኋል? ወይ ስቶፕ ሎስ ነው የሚያስወጣችሁ ወይ ቼክ ፕሮፊት ነው የሚያስወጣችሁ ወይም ደግሞ ትሬዲንግ ስታፕ ከተጠቀማችሁ ባክቴስት ታደርጉት ትሬዲንግ ስታፕ ከተጠቀማችሁ በትሬዲንግ ስታፕ ነው እንጂ ወይኔ ይሄ ነገር የሚመለስ ይመስለኛል ልውጣ አይኖርም ማለት ነው። ወይኔ ከዚህ በላይ ይሄዳል ልውጣ አይኖርም ማለት ነው። በስትክክል ሴት ኦፍ ኮንዲሽንስ አለን ማለት ነው። እና በደንብ የሚመጣው ይሄ የሚዳብረው በእንትን ነው በባክቴስቲንግ ነው። ባክቴስት ወይም ደግሞ በደንብ ትሬድ ባደረግን ቁጥር የሚስተካከል ነገር ነው። በዛውም ልክ ደግሞ ጆርናል ማድረግ ባክቴስትም ስናደርግ እንትን ማድረግ ጆርናል ማድረግ ከዛ ተመሳሳይ ነገሮችን እያወቅን እንመጣለን ማለት ነው። ጆርናልም ለማድረግ ኖሽን ቴምፕሌት አስቀምጬላችኋለሁ። ባክቴስት በምታደርጉበት ሰዓት ላይ ትሬድን በምታደርጉበት ሰዓት ላይ እንድትጠቀሙት የሚያስችላችሁ ኖሽን ቴምፕሌት አለ። ለዛ እሱን ተጠቅማችሁ ትሬድም ስታደርጉ ባክቴስትም ስታደርጉ እሱን የምትጠቀሙ ከሆነ ምን ይኖረናል ማለት ነው መውጫና መግቢያ ክራይቴሪያ አለን ማለት ነው። ምክንያቱም በተደጋጋሚ ታዩታላችሁ የሆነ ጆርናላችሁን ተመልሳችሁ ስታዩ አሃ እንደዚህ አይነት ነገር ስለሆነ ነው እየሰራልኝ ያለው የሆነ አንድ እንዴት እየሰራላችሁ እንደሆነ ማታውቁ ከሆነ ላይክ እሱ ራሱ ሪስክ ነው ማለት ገባችሁ? ምን እየሰራላችሁ እንደሆነ ማታውቁ ከሆነ ሳሉት ምንም ሴንስ አይሰጥም ማለት ምን እየሰራላችሁ እንደሆነ ማወቅ አለባችሁ። ምን እያልሰራላችሁ እንደሆነ ማወቅ አለባችሁ። ለምሳሌ ትንቢት እንደሰጠ ዋይኮፍ እየሰራለት አይደለም አሪፍ ግን እሱ የሚሰራለትን ደግሞ አገኘ አይደል? ለዛ የሚሰራላችሁና የማይሰራላችሁን እንድታውቁ ምን ያስችላችኋል? ጆርናሊንግ ያስችላችኋል ማለት ነው። ለዛ በደንብ ጆርናል አድርጉ፣ በደንብ ደግሞ ባክቴስት አድርጉ። በቃ ከዛ ጥሩ ትሬደር ትሆናላችሁ። ኦኬ ቴንክ ዩ። ባለችኝ አንድ ቤዚክ ኖሌጅ የስካልፕም ለማድረግ አንዳንዴ እሞክራለሁ እና እሱ ከጥቅሙ ይልቅ ብዙ እየጎዳኝ ነው እና ምን ትላለህ? ቶታሊ አቮይድ ላድርገው እና ስትራቴጂ ላይ ብቻ ስቲክ ላድርግ ወይስ what do you think about the scalp? እሱን ባክቴስት ነው እንዳልኩ ነው። ባክቴስት አድርገህ ሜዥር አድርገህ ነው እንጂ አሁን ለምሳሌ እኔ ዝም ብዬ አይሰራም አልልህም። ምክንያቱም በጣም ብዙ የሚሰራላቸዋል። እኔ ግን አሁን ትሬድ በማደርግበት እንትን ዴይ ትሬዲንግ ነው ለእኔ ፌቨረብል ማለት ነው። ለእኔ ባህሪ የሚሰራው ዴይ ትሬዲንግ ነው እንጂ ስካልፒንግ ለእኔ ባህሪ አይሰራም። ቀኑ ሙሉ ቁጭ ብዬ ቻርት ላይ እሙል አይነት ሰው አይደለሁም። ቀኑ ሙሉ የምጠብቅ አይነት ሰው አይደለሁም። ለዛ ግዴታ ምን ማድረግ አለብህ? አሁን ስካልፒንግ ጋር የሚሄዱ ባህሪዎች አሉ አይደለ? ማለትም ፈጣን ዲሲዥን ሜኪንግ ያስፈልጋል ምናምን የሚባለው ነገር አለ አይደለ? ለዛ እነሱ ካሉህና ባክቴስት ስታደርግ ለአንተ ኤጅ እየሰጠ ከሆነ ጎፎት ግን ካልሆነ ግን እንዴት ይሆናል? ለዛ እሱን ቶታሊ አቮይድ ማድረግ ነው ማለት ነው የማይሆንልህ ከሆነ እና ደግሞ ያንን ሜዥር የምታደርጉ ደግሞ ልክ እንዳልኩ በሁለት ትሬድ ምናምን አይደለም። አሁን ለምሳሌ ይሄን ሳምንት አልሰራልኝም እና ዳቁመው አይደለም መሆን ያለበት በ100 ትሬድ በ50 ትሬድ። ምክንያቱም ላይክ በጣም ጎበዝ ትሬድ ለመሆን የምትፈልጉ ከሆነ ምን ማድረግ መቻል አለባችሁ? ስራውን መስራት መቻል አለባችሁ ማለት ነው። ስራው ደግሞ ምንድነው? ባክቴስቲንግ ነው። ገባችኋል? ለዛ ባክቴስቲንግ ደግሞ የምታደርጉት እንዴት ነው? ልክ እንዳልኳችሁ ቻርት ላይ እያሳለፋችሁ ከዚህ በፊት ያለውን ዳታ እያያችሁ ከዛ ጆርናል እያደረጋችሁ ጆርናሉ ላይ ደግሞ ሪቪው እያደረጋችሁ ቢያንስ በ2 ሳምንት በ3 ሳምንት ጆርናል ብታደርጉት በጣም አድቫንቴጅ ይሰጣችኋል ማለት ነው። ኦኬ ቴንክ ዩ። ቴክኒካል ጥያቄ ልጨምር እዚህ ጋር። እሺ ኮንሰፕት
ለምሳሌ እንትን ስትራክቸር ስናሰምር ማለት ነው አንዳንድ ፑልባኮች ስናገኝ እንዴት ነው የምናደርጋቸው? ማለት አንዳንድ ያሰምራቸዋል አላሰምራቸውም ሁላ አላለው። ይሄ እንዴት ልበል ክራይቴሪያ የሚያሟሉ ከሆነ እናሰምራቸዋለን። ክራይቴሪያ የማያሟሉ ከሆነ እናሰምራቸው። ላይክ ክራይቴሪያ በሚለው አሁን ለምሳሌ ፑልባክ እንደሆነ ኮንሲደር ለማድረግ በላስት ካንድሉን ቴክ ኦቨር ካደረገው ምናምን ጊዜ አሳይቻችሁ ነበር። እሱን ከሆነ ኮንሲደር እናደርገዋለን ማለት ነው። ካልሆነ ግን አናደርገው። አሁን ለምሳሌ አሁን ማለት ነው እንትን ሆኖ ሲመጣ ይሄ ማኒፕሌት አድርጎ ወደታች አድርጎ ወደ ላይ ይወጣል አይደለ? ትንሽ እሷን እናሰምራታለን እኮ አሁን ማኒፕሌሽን የምንለው እኮ ሎወር ታይም ፍሬም ላይ ሲሆንልን ነው አይደለ? እያልከኝ ያለው ማኒፕሌሽን አሁን እኛ የምንጠቀመው እኮ ሎወር ታይም ፍሬም ላይ ነው አይደል? ሴት ካደረግነው ስትራቴጂ አንፃር ማኒፕሌሽን እና ማኒፕሌት አድርጎ ከዛ ዲስፕሌስመንት የምናየው ምን ላይ ነው? ማኒፕሌት ስልህ ማለት ነው ምን ለማለት መሰለህ? ይሄ ስዊፕ ሲያደርግ ሲያስወጣቸው አለ አስወጥቷቸው ታች ያሉትን እንደ ፑልባክ ይፈጥር የለ እሱንም ኮንሲደር እናደርጓለን እናሰምራለን። ኦኬ እሺ ሌላ ጥያቄ ያላችሁ? ያ ቀደም እኮ እንትን ፓስወጥቶኝ ነው ኔትወርክ ፓስወጥቶኝ ነው። እሺ እና ኢንተሪው ኮምፕሊኬትድ ነው። ለምን እንደሆነ እኔ እንጃ። ብቻ በጣም ብዙ ጊዜ ይወስዳል ከሚባለው በላይ በጣም ጊዜ ይወስዳል። እና አግኝተውም ሉስ ሊሆን ይችላል። ሉስ ልታደርገው እንችላለን። በሳምንት በ3 ሳምንት አንድ ኢንተሪ ይዘህ ሚኒመም በቃ 1 to 10 በውስድ ነው ቢበዛ ማለት ነው። 1 to 10 ቢበዛ በጣም ቢበዛ 1 to 10 በውስድ ነው። 1 to 10 እኮ በጣም ትልቅ ነው ታዲያ። በጣም ትልቅ ነው አውቃለሁኝ፣ ግን እሱንም አታገኘውም። ገብቶሃል? 2-3 ሳምንት ተጠብቀህ ሉስ ስለ በጣም ላይክ ኦቨር እንትን እያደረግከው እንዳይሆን ብዬ ነው። 1 to 10 ማለት በጣም ትልቅ ነው ብዬ ነው። ሪስክ ሪዋርዱ በጣም ተለቀብኝ ብዬ ነው። ወይስ ኢንቦክስ ላይ ልክልሃል? ግሩፕ ላይ ሼር አድርግልኝ፣ ችግር የለውም። አብረን በዛውም ሌላውም ሰው እንዲማርበት ይሆናል። ኦኬ ኢቨን ኢፍ 1 to 3 አይደለም ወይስ ሼር አድርግልኝ ቼክ እናደርጋለን። ሌላ ጥያቄ አላችሁ? ዳጌን ያለኝ የስትራቴጂ እና ኢንዲኬተር ምንድን ነው ልዩነታቸው? ኢንዲኬተር እኮ ማለት እንትን ነው። ስትራቴጂ እና ኢንዲኬተር አንድ አይደለም። ያው አልጎ እና ስትራቴጂ ሊመሳሰሉ ይችላሉ። አልጎ ትሬዲንግ እና ስትራቴጂ ሊመሳሰሉ ይችላሉ። ግን ኢንዲኬተር ማለት አሁን ፕራይሱን የምታዩ አለ አይደለ? ቻርት ላይ የምታዩ ይሄ ግራፉን አለ አይደለ? እሱን በሌላ አይነት ኦፍ ካልኩሌሽን ሲቀመጥ ማለት ነው። ማለትም አሁን ለምሳሌ የ50 ቀን ሙቪንግ አቬሬጅ ማለት የ50ውን ቀን አቬሬጅ እያደረገ ፖይንት ይሰራና ከዛ ምን ያደርገዋል? እሱን አንድ ላይ አድርጎ ከዛ አንድ ላይን ነገር ይሰራል ማለት ነው። ገባሽ? እና ላይክ ኢንዲኬተር ማለት ቻርቱን በሌላ አይነት ማቴማቲካል ሪፕሬዘንቴሽን ሪፕሬዘንት ሲደረግ ነው። ግን አሁን እንትን ከሆነ ግን ላይክ ይሄ እንትን ከሆነ ግን ስትራቴጂ ከሆነ ግን አሁን ለምሳሌ ብዙ ኢንዲኬተሮችን ተጠቅመሽ ምናምን አንድ ስትራቴጂ ፎርም ልታደርጊ ትችላለሽ። ወይም ደግሞ ልክኛ እንደምናደርገው ደግሞ ኤስኤምሲን ተጠቅመን አንድ ስትራቴጂ ፎርም አደረገ ወይም ደግሞ ኢንዲኬተር እና ኤስኤምሲን አድርገሽ ስትራቴጂ ፎርም ልታደርጊ ትችላለሽ። ብቻ ግን ላይክ ስትራቴጂ ማለት ስትራቴጂ ተለቅ ያለ ነገር ነው ከኢንዲኬተር አንጻር። ኢንዲኬተር ኖርማሊ ቻርቱ በሌላ አይነት ወይ ሪፕሬዘንት ሲደረግ ማለት ነው እንጂ ከስትራቴጂ ጋር አይገናኝም። ግን አሁን ለምሳሌ አልጎሪዝሚክ ትሬዲንግ ምናምን የሚከተሉት እሱን ስትራቴጂ ነው። እሱ እንዴት ነው? ብዙ ኢንዲኬተሮችን አንድ ላይ አድርገው አንድ ስትራቴጂ ፎርም አደረጉ ማለት ነው። ግን ኢንዲኬተር በቃ ኢን ጀነራል ግን እኔም ላይክ ካሳየኋችሁ ላይክ ኢንዲኬተር አንጠቀምማ።
ቻርቱን ፒውርሊ ነው የሚሻለው ክሊር የሆነ ሪፕሬዘንቴሽን ስላለው ማለት ነው እንጂ ኢንዲኬተር ማለት በቃ ሌላ ምንም አዲስ ነገር የለውም ማለት ነው። በሌላ ካልኩሌት ያደርጉትና አሁን ለምሳሌ የ50 ቀን ልክ እንዳልኩሽ 50 ቀን ሙቪንግ አቨሬጅ ማለት የ50ውን ቀን አቨሬጅ እየሰራ አሁን ለምሳሌ ግራፍ ሲሰራል አይደል ካልኩሌት የሚደረገው እንደዛ አንድ ላይ ጆይን አድርጓቸው ላይን ይሆናል ማለት ነው። ስለዛ የ50 ቀን ሙቪንግ አቨሬጅ ያሳየናል። እሱ ምን ያደርጋል ከላይ ከታች ከሆነ ምናምን የሚል ስትራቴጂ ግን ፎርም ልታደርጊ ትችላለሽ ማለት ነው። ኦኬ ሶ ኢንዲኬተርን ማመን ይቻላል። አሁን ለምሳሌ ካንድልስቲክ ከአንድ ኢንዲኬተር ማለት ማንኛውም ኢንዲኬተር መረጥን እንበል። ሶ ካንድልስቲኩ ከኢንዲኬተሩ በላይ ከሆነ አይከን ትሬድ ማድረግ እችላለሁ ወይንም ደግሞ በታች ከሆነ እያልኩኝ እሱን ማመን እችላለሁ ኢንዲኬተሩ እኮ እሱ በባክቴስት ይወሰናል። ባክቴስቲንግ ላይ ይወሰናል፣ ግን በደንብ ባክቴስት ማድረግ አለብሽ እንጂ አሁን ለምሳሌ አንድ ዩቲዩብ ላይ ስላየሽ አይደለም። አሁን ዩቲዩብ ላይ የሚሰራ 100% የሚሰራ ስትራቴጂ ብሎ ከ50 ሙቪንግ አቨሬጅ በላይ ከሆነ ባይ በሉት፣ ከ50 ሙቪንግ አቨሬጅ በታች ከሆነ ሴል በሉት፣ ወይም ደግሞ 50 እና 20 ሙቪንግ አቨሬጅ ክሮስ የሚያደርግ ሰዓት ላይ ባይ በሉት ምናምን እንደዛ አይሰራም። በደንብ አድርገሽ ባክቴስት የማታደርጊው ካልሆነ እንደዛ አይሰራም። ግን በደንብ ባክቴስት ካደረግሽው ሊሰራ ይችላል እና ላይክ አልጎሪዝሚክ ትሬዲንግ አለ ኢንዲኬተር ብቻ ተጠቅመው ትሬድ የሚያደርጉ ሰዎች ማለት ነው። ግን እሱ በጣም ኮምፕሊኬትድ ነው እና ኤጅም ያለው አይመስለኝም። እኔ በጣም በተለይ ደግሞ ከስማርት መኒ ኮንሰፕት አንፃር ኤጅም ያለው አይመስለኝም። ኦኬ ስለዚህ አንተ ሪከመንድ የምታደርገው ቻርቱን እያዩ ስትራቴጂውን በመጠቀም ትሬድ ማድረግ? ፒውር ቻርት መጠቀም ነው። ፒውር ቻርት ተጠቅመን በተቻለ መጠን አሁን ማሳያችሁን እስከ መጨረሻው ድረስ ይዩትና እሱን በደንብ ባክቴስት ካደረጋችሁ በኋላ ነው ሌላ ነገር ለማየት ብትፈልጉ እንኳን ወደዛ መግባት ያለባችሁ። እሱን ከጨረሳችሁ በኋላ ነው መሆን መቻል ያለበት እንጂ ከመጀመሪያው እንትና አትበሉ፣ ዲስትራክትድ አትሁኑ። ፎከስ ሆናችሁ አንዱ ላይ ስትራቴጂ ራሱ መቀያየር ብዙ ዲስአድቫንቴጅ አሉት። ለዛ ማድረግ ያለባችሁ አንድ ላይ ስቲክ አድርጋችሁ አንዱን በደንብ መረዳት ይሻላል። Okay. Yeah, okay, great. ሌላ ደግሞ out of curiosity ነው ይሄንን ጥያቄ መጠየቅ። በጣም ብዙ ሰዎች የካንድልስቲክ ሌላ ታይፕ አለ በጣም ፌመስ የሆነ I think ሀከናሺ ነው ፕሮናውንስ የሚደረገው እና do you recommend እሱን ካንድልስቲክ አይነት ለመጠቀም? ሀከናሺ ኢንዲኬተር ነው ወይስ ኖ? እንትን ነው እንደ የካንድልስቲክ እንትን ነው። ምንድን ነው ሪፕሬዘንት የሚያደርገው? ሰው እንደሚሉት ከሆነ የፕራይሱን አቨሬጅ ነው የሚሰጠው ነው የሚሉት። እሱ ኢንዲኬተር ነው። ኢንዲኬተር የፕራይስ አቨሬጅ አሁን የፕራይሱን አቨሬጅ ከተባለ ካልኩሌሽን ከገባበት ምናምን ኢንዲኬተር ነው ማለት ነው። ኢንዲኬተር ማለት ልክ እንዳልኩሽ በሌላ ዌይ ሪፕሬዘንት ሲደረግ በካልኩሌሽን ሪፕሬዘንት ሲደረግ ማለትም ሌላ አዲስ ነገር ተፈጥሮ እኮ አይደለም። ፕራይሱን አሁን ለምሳሌ በቃ ልክ እንዳልሽው የፕራይስ አቨሬጅ አላልሽኝም? የፕራይስ አቨሬጅ ማለት ነው። አሁን ሀከናሺ ማለት የፕራይስ አቨሬጅ የሚያሳይ ኢንዲኬተር ነው ማለት ነው። ገባሽ እንጂ ላይክ ካንድልስቲክ ቻርት ላይ ያለው ካንድልስቲክ ባር ቻርት አለ፣ ላይን ቻርት አለ። ላይን ቻርት በላይን ሪፕሬዘንት ሲደረግ ነው። ባር ቻርት ደግሞ ባር ቻርት ነው። ኦፕን ክሎዝ ሃይ ሎ ያሳየናል። ኦልሞስት ከካንድልስቲክ ጋር ተመሳሳይ ካራክተሪስቲክስ ነው ያላቸው፣ ግን የሚለየው ሪፕሬዘንት የሚደረግበት አይነት መልኩ ነው። ካንድልስቲክም ልክ እንደዛው ማለት ነው። ኦፕን ክሎዝ ሃይ ሎ ያሳይሻል። ማለትም በዛ ታይም ፍሬም ውስጥ የነበረበትን ሃይ የነበረበትን ሎ በምን ያህል ሰዓት ላይ ከፈተ እና የሚለውትን ነገሮች ያሳዩሻል ማለት ነው። ግን አሁን ለምሳሌ አሁን ያልሽው ፕራይስ አቬሬጅ ከሆነ ግን ምን ይሆናል ማለት ነው? የሆነ ካልኩሌሽን እዛ ቻርት ላይ አሁን ለምሳሌ ላይን ቻርት ካየሽ ዝም ብሎ በዛ ሰዓት የነበረበትን ቦታ ብቻ ነው የሚያሳይሻል። ለዛ ያኛው ምን ይሆናል ማለት ነው? ልክ አቬሬጁን ሰርቶት ላይን ነገር ይሆናል ማለት ነው። ብዙ ጊዜ ላይን ነገር ከሆነ ኢንዲኬተር ነው የሚሆነው። ኦኬ ሞር ኢንፎርሜሽን ካለኝ ሼር አድርገዋለሁ እንዳልከው ግሩፕ ላይ ሼር አድርገና አንሳር አድርገው። እሺ ቴንክ ዩ
አሁን እድል ካነሳቸው ጋር የሚያያዝ ስለሆነ ላንሳው ብዬ ነው። እኔም ከተለያዩ ሪሶርሶች ቀድሜ ያዩዋቸው ነገሮች ስለነበሩ ኢንዲኬተር ላይ ነበረ ሞር ፎከስ አድርጌ ስትራቴጂን ሳይ ነበረው። ኤምኤ ኤክስፖኔንሻል ሙቪንግ አቨሬጅ ምናምን የመሳሰሉ ቪው አፕ ምናምን የመሳሰሉ ነገሮች ስለዚህ ሞር ቻርቱ ላይ አሁን እንዳልከው ፎከስ ማድረግ ከአንተ ኤክስፒሪየንስ ማወቅ ስለፈለኩ ነው። ኢንዲኬተር ላይ ሞር ፎከስ ከማድረግ ቻርቱ ላይ ፎከስ አድርጎ ኤስኤምኤ ኮንሴፕቶች ጋር መሄድ ይሻላል ብለህ ታስባለህ? አዎ ይህን ካረኩት አሁን እኔ የሆነ ጊዜ ላይ አልጎሪዝሚክ ትሬዲንግ ራሱ ትሪድ አድርጌ ነበር። ካወቃችሁት ኖናንሰንስ ፎሬክስ የሚባል ዩቲዩብ ቻናል በአልጎሪዝሚክ ትሬዲንግ ላይ በጣም ትልቅ ቻናል ማለት ነው። እና አልጎሪዝሚክ ትሬዲንግም ሞክሬ አውቃለሁ፣ ግን ፌቨራብል ኤጅ የለውም። ሁለተኛ ደግሞ አልጎሪዝሚክ ትሬዲንግ የሚሰራበት ሴት ኦፍ ኮንዲሽኖች አሉት እና ያ ሴት ኦፍ ኮንዲሽን በጣም ሬስትሪክትድ ነው ከሌላ አይነት ስትራቴጂ አንጻር ማለት ነው። ኦልሞስት ሮቦት መሆን ማለት ያ ደግሞ በእኛ ሀገር የሚሞከር አይመስለኝም። ምክንያቱም አንደኛ አልጎሪዝሚክ ትሬዲንግ ላይ ለባክ ቴስቲንግ ራሱ በጣም ወጪ አለው። ባክ ቴስት የሚደረገው በአይን አይደለም። አልጎሪዝሚክ ትሬዲንግ ላይ ኢንዲኬተር ኦልሞስት ብዙ ሰው የሚጠቀም ሰው አይሰራለትም። ለምን እንደዛ እንዳልኳችሁ ለመናገር ያህል ቴስተር አለ። አልጎሪዝሚክ ትሬዲንግ ላይ ቴስተር አለ እና ፔድ ነው ቴስተሩ ማለት ነው። ዳታ ይሰጣችሁና ቴስት አደረጉታላችሁ። እንደዛ ፕሮባብሊ ያደረግከው አይመስለኝም። ለዛ ፉሊ አልጎሪዝሚክ ትሬድ ለማድረግ ያለው ባክ ቴስቲንግ እና ኤስኤምሲ ወይም ደግሞ ሌላ አይነት ትሬዲንግ ሳይት ላይ ያለው ባክ ቴስቲንግ በጣም ይለያያል። ለዛ እንትን ማድረግ መቻል አለባችሁ። አልጎሪዝሚክ በሚሆንበት ሰዓት ላይ በጣም ቴክስ ሞር ታይም በጣም ከባድ ነው። ለዛ በተቻላችሁ አቅም ይሄ ይሻላችኋል ብዬ ነው የማስበው። ኦኬ፣ ስለ አልጎ ካነሳ አይቀር ኦልሬዲ እናንተ ዲቨሎፕ ያደረጋችሁት አልጎ አለ ወይ? ላይክ ኢንዲኬተርን በመጠቀም ወይም ደግሞ ኤስኤምሲን በመጠቀም ሬዲ የሆነ ነገር አለ? አልጎሪዝሚክ የለም። ኦኬ፣ ግን አያስፈልጉም። ሲጀመር ኤስኤምሲ ላይ አልጎሪዝሚክ አያስፈልጉም። በራሳችሁ አንደርስታንድ የምታደርጉት ነገር። ኦኬ፣ ለስራም ኢምፕሊመንት ላድርገው ብትልም አውቶሜት ላድርገው ብትልም የሚሆን ነገር አይደለም። ኤስኤምሲ ኮንሴፕት ወደ አልጎ መቀየር አይችልም። ካልኩሌሽን አለው። አልጎሪዝሚክ እኮ ኢንዲኬተር ጀነሬት ለማድረግ ካልኩሌሽን ያስፈልጋል። አሁን ለምሳሌ ኢንዲኬተሩ እንዴት አድርገህ ትሰራዋለህ? ከባድ በቀላሉ የሚሰራ ነገር አይደለም። የሆነ እዛ ላይ ደግሞ ፊልድ ላይ እንትን የሆኑ ሰዎች አሉ ያንን መስራት የሚችሉ፣ ግን ፕሮባብሊ በእኛ ሌቭል የሚሰራ አይነት ነገር አይደለም። ኦኬ፣ ስክሪፕት ምናምን ላንጉጅ ፓይተን ላንጉጅ ወይ ስክሪፕት ጽፈ ምናምን ማዘጋጀት ይፈልጋል። የሆነ ቪዲዮ ስላየው ነው እንደዛ። ኦኬ፣ ቴንክ ዩ። እኔ ጥያቄ አለኝ። ቤስት ታይም ቱ ትሬድ ሰዓቶቹን እና ከዛ ደግሞ ይህን ስትራቴጂ ተጠቅመን ክሪፕቶ ትሬድ ማድረግ እንችላለን። ምንም አይነት እንትን በዚህ ስትራቴጂ ምንም አይነት እንትን ትሬድ ማድረግ እንችላለን። ምንም አይነት ፕራይስ አክሽን ያለው ነገር ትሬድ ማድረግ እንችላለን። ዋይኮፍ ልክ እንዳልኳችሁ ከዛሬ 100 ዓመት ምናምን በፊት የነበረ ስትራቴጂ ነው እና ሁሉም ስትራቴጂዎች ኦልሞስት ከዛ በኋላ የሚመጡት ከሱ ኢንፍሉዌንስድ ናቸው እና ፕራይስ አክሽን ሪፕሬዘንት የሚደረግ ነገር እስከሆነ ድረስ ምንም ነገር ትሬድ ማድረግ እንችላለን። ግን ያው ቮላቲሊቲው ምናምን ይለያያል፣ እዛ ይለያያል። ግን ምንም አይነት ነገር ምንም አይነት ፕራይስ አክሽን እንትን እስካለው ድረስ ፕራይስ አክሽን ሪፕሬዘንቴሽን እስካለው ድረስ ይህንን ስትራቴጂ መጠቀም እንችላለን። ጀምር ዋይኮፍ ራሱ መጀመሪያ ጀነሬት የተደረገው ለስቶፕ ነው፣ ለፎሬክስ አልነበረም። ለስቶፕ ትሬዲንግ መጀመሪያ የነበረው ማለት ነው። ለዛ ዋይኮፍ በጠቅላላ የሚናገረው ምንድን ነው? እንዴት ከባይንግ ሃንድ ወደ ሴሊንግ ሃንድ፣ እንዴት ከአኪሙሌሽን ወደ ዲስትሪቢዩሽን። ኤስኤምሲም የሚናገረው እንዴት ከባይንግ ሃንድ ወደ ሴሊንግ ሃንድ፣ ከሊኩዲቲ ወደ ሌላ ሊኩዲቲ እንደሚንቀሳቀስ ነው። ሊኩዲቲ እስካለው ድረስ አንድ ነገር ሊኩዲቲ እስካለው ድረስ እና ደግሞ ፕራይስ አክሽን ሪፕሬዘንት እስከሚደረግ ድረስ ይህንን ስትራቴጂ ማለትም ኤስኤምሲ እና ዋይኮፍን መጠቀም እንችላለን። ኤስኤምሲም ለብቻውም ከፈለግሽ መጠቀም ትችላለሽ፣ ዋይኮፍም ለብቻው ከፈለግሽ መጠቀም ትችላለሽ። ምንም ነገር ሊኩዲቲ እስካለው እና በፕራይስ አክሽን ሪፕሬዘንት እስከተደረገ ድረስ ሁለቱንም መጠቀም እንችላለን ማለት ነው። ሰዓቱ ለንደን እና ኒውዮርክ ነው ሜንሊ አድቫይዘብል። በእኛ እንደውም ለእኛ በጣም አሪፍ ሰዓት ነው።
ማለትም ለኛ ቀን ነው የሚሆንልን 4 ሰዓት ነው ለንደን የሚሆነው ኦፕን ለዛ እሱ በጣም አሪፍ እንትን ነው ለስማርት መኒ ኮንሰፕት ማለት ነው ግን እኔ እንዳልኳችሁ ግን አሁን ለምሳሌ እኛ ባሳያችሁ መሰረት ታይም ላይ ዲፔንደንት አይደለም ስትራክቸር ላይ ነው ዲፔንደንት ብያችሁ ነበር አይደል ለዛ አሁን ሲልቨር ቡሌት ኢንትሪ ምናምን ብንጠቀም ኖሮ እንደዛ ታይም ላይ ዲፔንደንት ነው ነበር ግን አሁን እኛ የምንጠቀመው ምን አይነት ኢንትሪ ነው ዋይኮፍ ነው ለዛ ዋይኮፍ ደግሞ ታይም ላይ ዲፔንደንት አይደለም ስትራክቸር እና ዋይኮፋችን እስከመጣልን ድረስ ማታም ማድረግ እንችላለን ስፕሬዱ ስካል ከፍ ስካላለን ድረስ ማለት ነው ለዛ ማድረግ ያለባችሁ ምንድነው እንትን ነው ማድረግ መቻል ያለባችሁ ማለት ነው እሺ ቴንክ ዩ በጣም እሺ ጥያቄ ከሌለባችሁ እኔ ጨርሻለሁ ዳጊ የኔ ስፔሻል ኬዝ ነው ወይ መጨረሻ ላይ ላውራክ ችግር የለውም አውራ ነው ኦኬ ሶ አሁን እንግዲህ እንዳልኩ ከ6 ከ7 ወር በፊት ነው ኮርሱን ጆይን ያደረኩት እና በሆነ ምክንያት በቃ ጠፍቼ ነበረ ምንም ሳልጀምረው ምሳልና አክሰሱም ያለኝ አይመስለኝም አሁን የኮርሶቹ ራሱ ቼክ አላረኩትም ሶ ምን አድቫይስ ታደርገኛለህ ግን እንዳልኩ ቤዚክ የሆነ ነገር ኖሌጅ ስለነበረኝ ከተለያየ ሪሶርስ ለቃቀም ያገኘኋቸው ነገሮች ዝም ብዬ ፕላትፎርሞቹ ምናምን መጀማመር ሞክሬ ነበርና from the scratch ካንድል ምንድነው ምናምን የሚለውን አይጠበቅብኝም እንትን ማለት ማየት ማለት ነው ሶ የተወሰኑ ነገሮችን ኢን አድቫንስ ሌርኩኝ ሶ ምን አድቫይስ ታደርገኛለህ ኬት ብጀምር ይሻላል እንዴት ባረግ ይችላል አካሄዴን እንደው አንድ 2 ደቂቃ ውስጥ ብትነግረኝ እሺ እንትን እንደዛ ከሆነ ላይክ ከሞጁል 2 ብጀምር አሪፍ ይመስለኛል ፕላስ ደግሞ አሁን ልክ እንዳልኳችሁ መጀመሪያ ላይም ለሁላችንም ፌቨራብል ኮንዲሽን አይደለም ያለው ያለው አይደል ለዛ ኦልሞስት ሁላችንም ተመሳሳይ ሰዓት ነው ያለን ማለት ነው አሁን እዛ ያው ትንሽ ኤፈርት አድርጎ ኮርሶቹን ብንጨርስ ጊዜ ያለን ማለት ነው ለዛ ትንሽ ኤፈርት አድርጎ ኮርሱን ጨርሶ ከዛ ወደ ባክ ቴስቲንግ መሄድ አሪፍ ነው ለዛ ከሞጁል 2 ጀምረ ሞጁል 2 ላይ ምን እንደሆነ ዳማኒ ነው መሰለኝ አይደል እዛ እሱን ዲስከስ ስለሚያደርግ እሱን ቼክ እናደርጋለን ማለት ነው ከዛ ደግሞ ስማርት መኒ ኮንሰፕት ለምን እንደሆነ እና ስማርት መኒ ኮንሰፕት ለምንኛም እንደመረጥ ነው ምናምን ስለሚያወራ ያው ቢግነሮቹን ካለፍከው ከሱ መጀመር ትችላለህ ማለት ነው ለዛ ከሱ ጀምረ በደንብ አድርገን ማድረግ ትችላለህ ፕላስ ደግሞ አሁን ልክ እንዳልኳችሁ በሳምንት ታስክ ሰጣችኋለሁ ከዚህ በኋላ ማለት ነው ታስክ ሰጣችኋለሁ በተለይ ደረሳችሁበት ለአዲሶች ፕሮባብሊ በጣም ይጠቅማችኋል ለዛ አንተም ከታክሱ ጋር እኩል ብትል አሪፍ እንትን ይሆናል ብዬ አስባለሁ ኦኬ ጥሩ ኦሬዲ ስትራቴጂው ሰክሰስ ሬቱ ምን ያህል ፐርሰንት እንደሆነ ይታወቃል ማወቅ በችግርሱ ማለት ሰክሰስ ሬቱ ማለት yeah like 60% or 70% 80% ነው ሰክሰስ ሬቱ እስካሁን በባክ ቴስት ሜጀር ተደርጎ ፎርዋርድ ቴስት ሜጀር ተደርጎ ማለት ነው it depends on ለምሳሌ ልክ እንዳልከው ይሄ አልጎሪዝሚክ ትሬዲንግ አይደለም ብያለሁ አይደል እና ላይክ አልጎሪዝሚክ ትሬዲንግ ስላልሆነ አሁን ለኔና ለአንተ ያለው አንደኛ ሪስክ ሪዋርድ ላይ በጣም ፋክተር ያደርጋል ማለት ነው አሁን ለምሳሌ እኔ አንድ 1 to 3 ከሆነ እና ያንተ 1 to 4 ወይም ደግሞ 1 to 2 ከሆነ ሊጨምር ሊቀንስ ይችላል ማለት ነው ፋክተር ማድረግ ያለባቸው ስካልፒንግ ከሆነ ፋክተር መደረግ ያለባቸው ነገሮች አሉ ማለት ነው ለዛ አሁን ይሄ ኮንሰፕቱና ስትራቴጂውን ጀነራል ነው እንጂ ከሰው ሰው ቶታሊ ይለያያል ሰክሰስ ሬቱ በዛው ልክ ይለያያል ማለት ነው ግን ኦን አቨሬጅ ከ40% እስከ 50-60% አካባቢ ይሆናል ግን ሪስክ ሪዋርዱ እኔ አሁን ባሳያችሁ ቴክኒክ መሰረት በጣም ትልቅ ነው ማለትም ኦን አቨሬጅ 1 to 3 ሪስክ ሪዋርድ ወይም ደግሞ ከ1 to 5 በላይ የሆነ ሪስክ ሪዋርድ እናገኛለን 1 to 5 አልኩኝ 2.5 ማለት ነው ከ1 to 2.5 እስከ 3.5 3 ድረስ የሚሆን ሪስክ ሪዋርድ እናገኛለን ለዛ ፌቨራብል ነው ማለት ነው በጣም ፌቨራብል ነው ለኛ ኮንዲሽን ማለት ነው ሶ 40-50 ስትለኝ ለምሳሌ 10 ትሬዶች ብንወስድ 4ቱን ዊን 6ቱን ሎስ እንደማለት ነው 40% ስትለኝ ግን ልክ እንዳልኩ ምን ላይ ፋክተር ያደርጋል ሪስክ ሪዋርድ
ማለትም አሁን ለምሳሌ አንድ ጊዜ 10 ባልከው እንኳን 10 አሁን 6 ነው ያጣው አይደለ 40% ደሎስቱ እንኳን ካልኩሌት ብናደርገው ስንት ነው ያጣው 6 ሎስ አለ ማለት ነው ያም ማለት 6 እጅ አጣ ማለት ነው እንበልና እያንዳንዱ ትሬድ ላይ $100 ከሆነ ሪስክ የምታረገው $6 አጣ ማለት ነው ከዛ ግን 4 ደግሞ ዊን አግኝታል አይደለ ማለትም በ1 to 3 እንበልና 1 to 3 እና በ2.5 አራቱን ትሬድ አግኝታል ያም ማለት እያንዳንዱ ትሬድ ላይ $1 ሪስክ ካደረክ በ2.5 ስታባዛው ስንት ይሆናል $10 ማለት ነው ለዛ 10 ሲቀነስ $6 ስንት ይሆናል ማለት ነው $4 ይሆናል ማለት ነው ሪስክ እንዳረክበት ነገር ዲፔንድ ያደርጋል ግን እንዳልኩ ምንድነው ፋክተር ማድረግ መቻል ያለበት ሪስክ ሪዋርድ ነው እናም ደግሞ ሪስክ እያረክ ያለው $1 ማለት ነው ለዛ ሪስክ እያረክ ያለው $1 ነው እንጂ እና ደግሞ ፕላስ ደግሞ ልክ እንዳልኩ ልክ እንደ እንት ኮን እንደ ቤቱ ኮን የምናስበው ከመቶ ትሬድ ምናምን አይደለም የምናስበው ከ50 ትሬድ ለዛ እንደዛ ስለሚሆን ኤጅ ይኖረናል ማለት ነው ኤጅ ይሰጣናል ማለት ነው ኦኬ ቴንክ ዩ ሶ ማች ተመልሱልኝ ናሽ እንደዛ ከሆነ ለዛሬ ጨርሰናል ዳጊ የመጨረሻ ጥያቄ እሺ አንዴ እንትን ልበልኝ ኔክስት ታይም ላይ በመንገባበት ሰዓት ላይ በተቻላችሁ አቋም ኮንሰፕት ጥያቄ ቢሆን አሪፍ ነው ላይክ ያልገባችሁ ነገር ምናምን ቢሆን ከኮርሱ ላይ ቼክ አድርጋችሁት ላይክ እንደዛ ቢሆን በደንብ ሰፋ አድርገን ዲስከስ ማድረግ እንችላለን ማለት ነው እንደዛ ቢሆን አሪፍ ነው በተለይ ደግሞ ኩዌስት ሴክሽን ላይ ምናምን ብታስቀምጡ ኮርሱን እያነበባችሁት ከዛ ያልገባችሁ ነገር ምናምን ካለ እዛ ላይ ብታስቀምጡት ላይክ ማውራት ምናምን ራሱ ካስፈራራችሁ ምናምን እዛ ላይ ብታስቀምጡት ሞር ኮንሰፕት ዋይዝ ሲሆን በደንብ ሰፋ ያለ ዲስከሽን ይኖራል ምክንያቱም እንትን አንዱን ስንመልስ አንዱ ነገር ይሄ ነገር አልገባኝም እኮ ምናምን ይሄ ነገር ቢሆንስ ምናምን እያልን ስለምንመጣ ኮንሰፕት ዋይዝ ቢሆን ቻርትም ላይ ምናምን ባሳያችሁ አሪፍ ነው ብዬ አስባለሁ ለዛ በተሻላችሁ አቅም ኩዌስት ሴክሽን ላይ ጥያቄ አስቀምጡ እና እንደዛ እናደርጋለን ማለት ነው እሺ ናቲ ምንድነው ጥያቄ አንተ ፉል ታይም ትሬደር ነው ወይስ ሌላ ስራ የምትሰራው እኔ ፉል ታይም ትሬደር ነኝ ፕላስ ግን ሌላም ስራ እሰራለሁ ግን ሜንሊ ፉል ታይም ትሬደር ነኝ እሺ እና ሌላ ጥያቄ ከሌላችሁ ጨርሰናል ማለት ነው እና የሆነ ቻርት እንትን ተብሎ ነበረ ሀከናፊ ቻርት ያ ከን ባክቴስት ነበረ ምን አልከኝ ባክቴስቲንግ ላይ ነበረና አጣውት እሺ ችግር የለውም ኔክስት ታይም ላይ ዲስከስ እናደርጋለን ችግር የለውም ኔክስት መቼ ነው የምንገናኘው ኔክስት አፍተር 2 ዊክስ እንገናኛለን እስከዛ ድረስ እንትን እናደርጋለን አፍተር 2 ዊክስ እንደዚህ ይኖረናል ግን እስከዛ ድረስ ጥያቄ ምናምን ታስኮች ይኖረናል ታስክ አለኬት እያደረግን ታስኮቹን የምንሰራ ይሆናል ማለት ነው ያው እንትን አንሰራም ብዬ ነው ቶፕ ዳውን አናሊሲስ ሜንሊ በደንብ አድርገን አንሰራም ብዬ ነው እንደዛ ያልኩት ከዛ ኔክስት ዊክስ ነው የሚሆነው ማለት ነው ኦኬ ፐርፌክት ሶ የምትሰጠን አሳይመንት ከሰራ ነው በኋላ ኔክስት ስንገናኝ ስለሱ አሳይመንት ነው የምናወራው ማለቴ በሱ የምናወራለን ኩዌስት ሴክሽን ላይ ብታስቀምጡልን ደግሞ ኮንሰፕት ልክ እንዳልኳቸው አሁን ስለሱ ላይ ቀለል ያለ ነገር ሊሆን ስለሚችል በቴክስት ምናምን ሊሆን ይችላል ግን ሜንሊ ግን እንትን ቢሆን አሪፍ ነው ብትጠይቁኝና ኮንሰፕት ነገር ብናወራ ያልገባችሁን ነገር በመልስላችሁ በጣም አሪፍ ነው እሱ የተሻለ ይሆናል እሺ ቴንክ ዩ በቃ እንደዛ ከሆነ ለዛሬ ጨርሰናል ሁላችሁም ደህና ደሩ Okay. Thank you. Thank you, Dagi. Bye. Appreciate it.
እንዴት ናችሁ ኤቭሪዋን? እስካሁን የተከታተላችሁት እንግዲህ የእኛን የሮኬት ፕሮፊት ፕሮግራም ላይቭ ሴሽን ፔይድ ኮሚኒቲ ነው። ሜንቶራችን የነበረው ዳጊ ነው እንግዲህ እንደተመለከታችሁት ማለት ነው። በዋናነት ቶፒኮቹ የነበሩት አሁን ላይ ያለው የፋይናንሻል ማርኬት ሲቹዌሽን ምን ይመስላል የሚለው ላይ እና ከተማሪዎቹ የነበሩ ጥያቄዎችን ነው ተቀብሎ ሲመልስ የነበረው ማለት ነው። በዋናነት ሜንቶሩ ያው እንደሰማችሁትም ፉል ታይም ትሬደር መሆን ስላለበት ዳጊ ነው ፉል ታይም ሜንቶራቸው። እኔ ደግሞ እንደ ቦነስ ሴሽን የምከተላቸውን ስትራቴጂዎች እዛ ውስጥ ተካተዋል ማለት ነው። ጆይን ማድረግ የምትፈልጉ ሰዎች ዩቲዩበርስ.org ላይ ሮኬት ፕሮፊት የሚለውን ፕሮግራም ቼክ ማድረግ ትችላላችሁ። እዚህ ጋር የምታያቸው ትሬዶች በሙሉ አሁን የወሰድናቸው ትሬዶች ናቸው። ኮንቲኒየስሊ እንግዲህ ላስት 7 months ኦር 6 months አብረን ቆይተናል። ግን አሁንም ጆይን እያደረጉ ያሉ ሰዎች ስላሉ ሁሌም እንደዚህ አይነት ላይቭ ሴሽኖች ይኖራሉ። ስፔሻሊ ማርኬቱ አሪፍ በሆነበት ሰዓት ላይ ደግሞ ባክቴስትም እንደገና አብረውም ትሬድ ይወስዳሉ ማለት ነው። እርስ በርስም ኮሚኒቲ ስላላቸው ያ ነው። አይ ቲንክ ላይቫችንን ጨርሰናል። ሰላም እደሩ። እስካሁን አብራችሁ ስለነበራችሁ ቴንኪው ቻው።